ፊልሙ የሚጀምረው ሳይንቲስቶች ለካንሰር በሽታ መድኃኒት ማግኘታቸውን እየገለጹ ነው። መድኃኒቱም የተሰራው ራሱን ከቻለ ቫይረስ ሲሆን ይህም አስደናቂ ነበር። መላው ዓለምም በዚህ ዜና ደስ ተሰኝቶ ነበር። ከዛም ፊልሙም ዜናው ከተነገረበት ከ3 ዓመት በኋላ ያለውን ገጽታ ያስቃኘናል። የኒውዮርክ ጎዳናዎች ጸጥ ረጭ ብለዋል። እጽዋቶችም በየአስፋልትና ህንፃዎች ላይ መብቀል ጀመሩ። መኪኖቹም በቆሙበት ዝገዋል። ዓለም ወደ ድሮ መልኳ መመለስም ጀምራለች። በዚህ ሁሉ ባዶነትና ዝምታ ውስጥ ግን አንድ የተረፈ ሰው አለ። እሱም ሊተርፍ የቻለው በዚህ ቫይረስ መጠቃት ስለማይችል ነው። ይህ ሰውም ሮበርት ኔቪል ይባላል። የሚሊተሪ ሳይንቲስት ነው። እስከሚታወቀውም ድረስ በዚህ ምድር ላይ የቀረው የሰው ልጅ እሱ ብቻ ነበር። ነገር ግን ሙሉ ለሙሉም ብቻውን አልነበረም። ሳም የተባለች ውሻ ነበረችው። እሷ ለሱ ውሻ ብቻ አልነበረችም። ቤተሰቡ በየቀኑ የመነሳቱ ምክንያት እናም ደግሞ ሰው መሆኑን የምታስታውሰው እሷ ነበረች። ያለ ሳም ኔቪል ድሮ ነበረ ራሱን አጥቶ የሚያብደው። ሁሌም ምግብ ሲያስፈልገው ያድናል። እናም ደግሞ ለዚህ ቫይረስ መድኃኒት ለማግኘት ሁሌም በቤተ ሙከራ ውስጥ ይተጋል። ሲመሽም የሚኖርበት ቤት መስኮቶችና በሮችን አንድም ሳያስቀር በመዝጋትና በመቆለፍ ራሱንና ሳምን ከዚህ በፊት ሰዎች ከነበሩና አሁን ደግሞ በቫይረሱ ተጠቅተው ወደ አውሬነት ወደ ተቀየሩ ፍጥረቶች ይጠብቃል። በሮቹንና መስኮቶቹንም ዘጋግቶ እንደጨረሰ ከሳም ጋር የመታጠቢያ ገንዳ ውስጥ ተቃቅፎ ኔቪል በህልሙ የድሮ ህይወቱን ማስታወስ ይጀምራል። ይህ ነገር ከመነሳቱ በፊት ኔቪል ጥሩ የሚባል ህይወት ነበረው። ሚስትና ሴት ልጅ ነበረው። ቫይረሱም መሰራጨት እንደጀመረ እነሱን ከኒውዮርክ ከተማ ወደ ሲል አይላንድ ወደምትባል ደሴት ወደ አንድ ዘመዳቸው ጋር ለመውሰድም አሰበ። ምን እንደተፈጠረ እንኳን በቅጡ ማታውቀው ባለቤቱ እነሱን አሽቶ እሱ ግን እዚህ ሊቀር እንደሆነ ሲገባት አብሯቸው እንዲሄድ ብትለምነውም እሱ ግን የጦር ኃይሉ ኮሎኔል ስለሆነ እዚህ መቆየት እንዳለበትና ነገሮች ከተስተካከሉ በኋላ እንደሚገናኙ እየነገራት ጉዞአቸውን ይቀጥላሉ። እየቀጠሉ ሳለ በድንገት ፊቱ የሚያስፈራና በደም የተጨማለቀ ሰው ከመኪናው ጋር ተጋጨ። የዛኔ ኔቪል ከእንቅልፉ ይነቃል። እንደ ንቃም ስፖርቱን ከሰራ በኋላ ቀጥታ ወደ ላብራቶሪ በመግባት የሰራቸውን ሳምፕሎች በካሜራ እየቀረጸ ነበር። እየሞከራቸውም የነበረው በቫይረሱ የተጠቁ አይጦች ላይ ነበር። አብዛኞቹ ሳምፕሎች አይሰሩም። ነገር ግን በተለየ ሁኔታ አንዷ አይጥ ከሌሎቹ ረጋ ያለ ባህሪ ማሳየት ጀመረች። በዚህም ምክንያት ኔቪል በቀጣይ በቫይረሱ የተጠቁ ሰዎች ላይ መሞከር ፈለገ። ከዛም አንዳንድ እቃዎችን ለማምጣት ከሳም ጋር ወደ ሱፐርማርኬት ውስጥ ይገባሉ። ከብቸኝነቱ የተነሳ የቆሙትን አሻንጉሊቶች ልክ ህይወት እንዳላቸው ነበር የሚያዋራቸው። ልክ ከዚያም እንደወጣ ሁልጊዜ እንደሚያደርገው ድምፁን በሬዲዮ ሞገድ ያስተላልፋል። እንዲህ ሲልም ያወራል። Please. You are not alone. ከዛም ከሳም ጋር በመሄድ ጎልፍ እየተጫወተ ሳለ በድንገት የሆነ ነገር ተመለከተ። ሚዳቆም ነበር። እሱም ሚዳቋን ለማደን እያሳደደ ሚዳቋም አምልጣ ወደ አንድ ጨለማ ቤት ትገባለች። ሳም ተከትላት ገባች ወደ ጨለማው። ኔቪልም ሳምን ማግኘት እንዳለበት ራሱን አሳምኖ እንዲሁም ሳምም በህይወት እንድትኖር ተስፋ በማድረግ ገባ። እየተጓዘም እያለ አስፈሪ ድምጾችን ይሰማ ጀመር። ወደ ውስጥም በገባ ቁጥር የደም ጠብታዎችን በመመልከቱ የሳም ሊሆንም እንደሚችል በማሰቡ ልቡ እያዘነ የደም ጠብታውን እየተከተለ ሲሄድ አንድ አንገቱ ብቻ የሚታይ እንስሳ ይታየዋል። ወይ ሳም ነች ወይ ደግሞ ሚዳቋ። እሱም ለማየት ተጠጋ። ሲያየው ሚዳቋ ነች። ትንሽዬም ቢሆን ተረጋጋ። ዳሰሳውን ቀጠለ። ወደ ውስጥም በገባ ቁጥር ብዙ ክፍሎች ነበሩ። እናም በድንገት በቫይረሱ የተጠቁ አውሬዎች ላይ መብራት ያበራል። ሽርፍራፊ ሰከንድ ቢቆይ ኖሮ አብቅቶ ነበር። እንደምንም ብሎ በቀስታ እነሱ ካሉበት ቦታ በቀስታ ወደ ሌላኛው ክፍል ውስጥ ይሄዳል። እዛም ክፍል ውስጥ ሳምን ያገኛታል። እንድትመጣም ስሟን ግባለ ድምጽ ቢጠራትም ሳምም ዝም ብላ ወደፊት ለፊት ታይ ነበር። ኔቪልም ነገሩ ገብቶት መሳሪያውን ሳም ወደምታይበት አቅጣጫ አዞረው። በቫይረሱ የተጠቃ ሰው ነበረ። እሱም ኔቪልን ለመንከስ እየጮኸ ሲዘል ኔቪልን በመተኮስ መሬት ላይ ጣለው። ነገር ግን ይህ ሁሉ ድምጽ የሰሙት የቀሩት በፍጥነት ኔቪልን ሳምን ማሯሯጥ ጀመሩ። እንደምንም ቢሆን ተሯሩጠው መስኮቱን ሰብረው ወጡ። ኔቪልን ብርሃን በማግኘቱ ከመነከስ ተረፈ። ከዛም በንጋታው ኔቪል አልቆይም። ወዲያውኑ ለሳምፕል አንዳቸውን ስለሚፈልግ ደሙን በብልቃት ውስጥ ከቀዳ በኋላ ወጥመድ ውስጥ አስቀመጠ። ከዛም ብዙም ሳይቆይ አጠመደ። በመቀጠልም ወደ ላብራቶሪ በመውሰድ ያዘጋጀውን መድኃኒት ወጋት። ከዛም በፍጥነት እየመታ የነበረውን የልብ ምቷ ተረጋጋ። በድንገት ተነስታ በመጮህ የልብ ምቷ ወዲያውኑ ዜሮ ሆነ። ኔቪልም በድጋሚ ማበረታቻ አውግቶ አስነሳት። መድኃኒቱን ባለመስራቱ አዘነ። ከዛም ጋደም እንዳለ መልሶ ከዚህ በፊት አቋርጦን ህልም ማየት ጀመረ። ቤተሰቡም ወደዛ ደሴት ለመሄድ
ሄሊኮፕተር መጠቀም ስለነበረባቸው አይናቸውን መመርመር ነበረባቸው። የእሱና የልጁን ካሳየ በኋላ ነገር ግን ባለቤቱ ምልክቱ እንዳለባት ስላሳየ አናሳልፍም አሉ። ነገር ግን ኔቪል ይህን ሲያይ በድጋሚ እንዲመረምሯት በማስገደድ ድጋሚ ተመርምራ ማለፍ ችላ ነበር። ከዛ እሱም ሄሊኮፕተር ውስጥ ከቶ እየሸኛቸው እያለ የዛኔ ነበረ ሳምን ከልጁ የተቀበለው። የዛኔ ሳም ቡችላ ነበረች። ከዛ በድጋሚ ከእንቅልፉ ነቃ። ልክ እንደ ሁልጊዜውም ከሳም ጋር አደን እየወጡ ሳለ በድንገት ከዚህ በፊት ሱፐርማርኬት ውስጥ ያየው አሻንጉሊትን መንገድ ላይ ቆሞ አየው። እሱም ግራ በመጋባት ወደዛ በመሄድ ህይወት ካለው እንዲነግረው በመጠየቅ እየተኮሰበት ሲቀርብ ከዚህ በፊት ራሱ አጥምዶት የነበረበት ወጥመድ ውስጥ ወደቀ። ጭንቅላቱም ተመቶ ስለነበረ ራሱን ሳተ። ከሰዓታትም በኋላ ሲነቃ ከላይ ወደ ታች ራሱን ተዘግዝቆ አገኘው። ከዛም ከኪሱም ስለት በማውጣት ገመዱን በመቁረጥ ራሱን ሲፈታ በድንገት ስለቱ ከሱ ቀድሞ ወድቆ ከዛም እሱ ላይ በመውደቅ እግሩ ላይ ተሰካ። አውሬዎቹም የመውጫቸው ሰዓት ተቃረበ። እንደምንም እየተሳበ መኪና ውስጥ ለመግባት ሞከረ። በቫይረሱም የተጠቁ ውሾች መጡበት። ሳምም እሱን ለመከላከል መጮህ ጀመረች። ነገር ግን እነሱ የጀንበሯን መጥለቅ ነበረ የሚጠባበቁት። ሳምም ባላት በሌላ አቅሟ እሱን ስትከላከል ተነክሳ ነበር። እሱም ከዚህ በኋላ ሳም ላይ የነበረውን ውሻ በጥይት በመተኮስ ከገደለው በኋላ ሳምን ይዟት ወደ ላብራቶሪ ሄደ። መድኃኒቱንም ወጋት። ከዛም ከሳም ጋር ተቃቅፎ ቁጭ አሉ። ብዙም ሳይቆይ ሳም የበሽታውን ምልክት ማሳየት ጀመረች። እንደምትቀየር አውቆ እስከመጨረሻው ድረስ ታገሳት። እሱን ለመብላት ስትሞክር ራሱ ገደላት። ኔቪልም የመኖሩ ምክንያት የሆነችውን ሳምን በማጣቱ ተስፋ በመቁረጥ በእልህ እስኪጨልም ጠብቆ እነሱን ለመግደል ሙከራ አደረገ። ያደረገው ሙከራ ግን የራሱን ሕይወት አደጋ ላይ ጥሎት ነበር። ኔቪልም በመጨረሻ ሊበላ ሲል አንድ ብርሃናማ ነገር አየ። ተአምርም ተፈጥሮ ኔቪልን የሆነ ነገር ሲያነሳው እየተመለከተ ራሱን ሳተ። በሰመመንም ሲመለከት አንዲት ሴት መኪና እየነዳች ይመለከታል። በዛውም ቅጽበት ባለቤቱንና ልጁን የሸኘበትን ቀን እያለመ ነበር። በዛንም ቀን እነሱ እንደሸኛቸው ነበር የጦር አየር ኃይል አብራሪዎች መጥተው ከተማውን ማፈንዳት የጀመሩ። በዛን ሰዓት ሰዎችም ነፍስ ይዟቸው አንድ ሄሊኮፕተር ላይ ሄደው በመንጠልጠል ሚዛኑን ስቶ የእሱ ቤተሰቦች ወዳሉበት ሄሊኮፕተር ጋር በመሄድ የተጋጨው። በዚህም ምክንያት ነበር ያጣቸው። ከዛም ከእንቅልፉ ሲነቃ ሁለት ሰዎችን አየ። ደነገጠም። በመጀመሪያም ሊቀበላቸው አልፈለገም ነበር። ነገር ግን ቀስ በቀስ በመረጋጋት መግባባት ጀመሩ። እናትየዋ ራሷን አና በማለት አስተዋወቀች። ከየት እንደመጡም ነገረችው። እሱ በየዕለቱ በሬዲዮ የሚናገረውን እንደሰሙትና ወደ ተራሮቹ ጋር ልክ እንደነሱ የተረፉ ሰዎች እንዳሉ እየነገረችው ከነሱ ጋር አብሮ እንዲሄድ ጠየቀችው። ነገር ግን እሱ መሄድ እንደማይችልና እዚህ ሆኖ ነገሮችን ማስተካከል እንደሚችል ነገራት። ምንም ያክል ለማሳመን ብትሞክርም ኔቪል አንዴ ወስኗል። በንግግራቸው ላይ ሳሉም ኔቪል ድምፅ ይሰማል። በቫይረሱ የተጠቁ ሰዎች በሙሉ ግቢውን ወረውት ነበረ። ያለፈው ቀን ላይ እናትየዋ እሱን ስታስመልጠው እስከተወሰነ መንገድ ተከትሏት እንደነበር ነገረችው። ኔቪልም ለአደጋ ጊዜ ያስቀመጠውን በግቢ ውስጥ ያጠመደውን ቦምብ በማፈንዳት ሊያስቆማቸው ሞከረ። ነገር ግን ቀድሞ የገቡ ነበሩና ኔቪልም ይህን ሳያውቅ ወደ እነ አና ጋር እየተጣራ ሲሄድ ሰምተውት እሱን ለማጥቃት ሞከሩ። ኔቪልም የዋዛ አልነበረም። በቀላሉ እጅ ሳይሰጥ አንዱን በመግደልና አንዱን በማባረር ራሱን አዳነ። ምንም እንኳን አንገቱን ቢነክሱትም ኔቪል በቀጥታ እነ አናን ይዞ ወደ ላብራቶሪ ክፍል ይገባል። ምክንያቱም በአሁኑ ግን አውሬዎቹ አመጣጣቸው ያስፈራ ነበረ። ያለው አማራጭም እሱ ነበረ። ወደ ላብራቶሪም ሲገቡ ያዩትን ማመን አልቻሉ። ኔቪል እስከዛሬ ሲሰቃይበትና ሲታገልበት የነበረበትን መድኃኒት ሲሰራ ተመለከተ። እነ ኔቪልም በመስታወት ወደ ተሸፈነ ክፍል ውስጥ ገቡ። አውሬዎቹም እሱን ሰብረው ለመግባት ሞከሩ። ኔቪልም ግራ ገብቶት ድንገት ከሰሙኝ ብለው እነሱን እንደሚያድናቸውና እሱ መድኃኒቱ እንዳገኘ ቢያስረዳቸውም እነሱ ግን መስታወቱን ሰብረው ወደ ውስጥ ለመግባት የሚያደርጉትን ጥረት ቀጠሉበት። ኔቪልም እንደማያቆሙ ተረዳና ወዲያውኑ እየዳነች ከነበረችው ሴት ደሟን በብልቃጥ ቀድቶ እነ አናን ወደ ትንሽዬ ቀዳዳ ውስጥ ከቷቸው መድኃኒቱ ይሄ እንደሆነና በጥንቃቄ እንድትይዘው በተጨማሪም ፀሐይ ስትወጣ ጠብቀው ከዚህ አካባቢ እንዲወጡ ነገራት። ከዚያም በሩን ዘጋው። እንደዛም ካደረገ በኋላ እነ አናን እንደምንም ብሎ ማትረፍና የሰው ልጅ ሕይወት ማስቀጠል ስላለበት በቀጥታ ከመሳቢያ ውስጥ
ፈንጂ በመውጣት ከአውሬዎቹ ጋር አንድ ላይ ራሱን አጠፋ። እና አናም በነጋታው እሱ እንዳላቸው ከዛ አካባቢ ወጡ። አናም ስትለው ወደ ነበረበት ቦታ ሄዱ። እዛም እንዳለችው የተረፉ የሰው ልጆች ነበሩ። ወደ ውስጥም አስገቧት። እሷም በቀጥታ ኔቪል የሰጣትን መድኃኒት በመስጠት ስለሱ ጀግንነት መናገር ጀመረች። ፊልሙም አበቃ። ስራችንም ከተመቻችሁ ቻናላችንን ላይክ እና ሰብስክራይብ ማድረግ አትርሱ።